ያኔ የነበረው ፍላጎትና አሁን ያለው ፍላጎት የሰማይና የምድር የመሆኑ ጉዳይ ነው አንዱ ፍላጎቱ በጣም አይሏል በከፍተኛ ደረጃ ነው ፍላጎቱ ያለው በመጠንም በፍጥነትም በደረጃም ኳሊቲ በመነር በጥራት ደረጃው ፍላጎቱ በጣም ከፍተኛ ነው ምክንያቱም የአዲስ አበባ ከተማ ከዛሬ 15 ዓመት በፊት የነበረችበት አገሪቱ የነበረችበት የማህበረ ኢኮኖሚያዊ ስርዓት ደረጃና አሁን ደግሞ በሀገሪቱም ደረጃ በአፍሪካም ደረጃ በዓለም አቀፍም ደረጃ አገሪቱም ሆነች ከተማይቱ ያላቸው ሚና አሁን በጣም እየጎለበተና እያደገ ለወደፊቱም ደግሞ ወጠር ይያለ የሚሄድ ሚና ስላለ ማለት እንጂ ለከተማ ህብረተሰብ ብቻ አይደለም ለከተማይቱ ማህበረሰብ ለከተማይቱ ነዋሪም የሚያስፈልጉት ጉዳዮችና ማህበራዊ አገልግሎቶች የከተማ ጉዳዮች እንዳሉ ሆነው ማለት ነው የተወጠረና ፍላጎቱ እየጨመረ ከመሄዱ አቋያ ማለት ምክንያቱም አንተ ኢኮኖሚ ሲያድግና ኢኮኖሚ ዝቅ ሲል ፍላጎቱ እኩል አይደለም ፍላጎቱ ኢኮኖሚ ባደገ ቁጥር ስራ በጨመርክ ቁጥር ያደክ በሄድክ ቁጥር በጣም ይጨምራል መጠኑም ጥራቱም ይጨምራል አንዱ ጉዳይ እሱ ነው ሌላው ጉዳይ አሁን መንግስት ያስቀመጠው የኢትዮጵያ ህዳሴ እንደገና ተመልሰን መታደስ አለብን ወደ ትልቅነታችን እንመለስ ትልቅ እንሆን ወደ ልማት እንምጣ እንትናችን ይቀየር ድህነታችን ደካማነታችን ይቀየር ጠንካሮች እንሆን ኃያል እንሆን ትልቅ እንሆን የለማን እንሆን የሰለጠንን እንሆን በስልጣኔው ጎዳና ላይ ከፊት እንሆን ጭራካ መሆን የሚል ትልቅ ጉዳይ ተቀምጧል እሱን ለማሳካት ደግሞ የመጀመሪያው ሀሁና የመጀመሪያ አንድ ሁለት እርምጃችን የእድገትና የትራንስፎርሜሽን እቅዱ ጂቲፒ ብሎ በጂቲፒም ላይ ትልቅ ግቦችን አስቀምጦልናል የሀገራችንን ህዝብ መካከለኛ ገቢ ካላቸው አገሮች ተርታ ማሰለፍ ስለዚህ አዲስ አበባ እዚህ ውስጥ ያላት ሚና ምንድነው የሀገሪቱን ከተሞችን ሀገሪቱንም ይዛ ይሄንን የመንግስት እቅድ የሀገሪቱን እቅድና ራዕይ ለማሳካት አዲስ አበባ ምንድነው የምትጫወተው ሚና ማስተር ፕላኑ ሲሰራ የሚቃኘው ከዚህ አቋያ ነው ማለት ነው ከእድገትና ትራንስፎርሜሽን እቅዱ አቋያ ምን ብትሆን ነው ምን ብታደርግ ነው ያንን እቅድ ለማሳካት የራሷን አንደኛ የመሪነት ሚና የምትጫወተው ምክንያቱም የሀገሪቱ የፖለቲካ ማዕከልና የፖለቲካ ውጥኖችና ዲዛይኖች የሚሰሩባት የሀገሪቱ የማህበረሰባዊና ኢኮኖሚያዊ ጉዳዮች የሚወጠኑባትና የሚፈለቀለቁባት ከተማ እንደመሆኗ መጠን ትልቅ ሚና አላት ለሀገሪቱ የእድገትና የትራንስፎርሜሽን እቅድ መሳካት ለሀገሪቱ ከተሞችም ደግሞ ሌሎችም ከተሞች የከተማነትን ጉዳይ እንዲያመጡ እኛም ያልን ያለነው ወደ እድገትና ትራንስፎርሜሽን እቅዱ ስንገባ ያንን ግብ ለማሳካት ከግብርና መር ወደ ኢንዱስትሪ መር ኢኮኖሚ የምንገባ ከሆነና መካከለኛ ገቢ ካላቸው አገሮች ተርታ በአጭር ጊዜ ውስጥ ደርሰን ከዚያም ደግሞ ልቀን እንሄዳለን ብለን የምንለውን ግብ ለማሳካትና የሀገራችንን ህዳሴ እውን ለማድረግ የምንፈልግ ከሆነና ለዚያ ኮሚትር ከሆነ ትልቁን ስራ መስራት ያለብን በከተሞች ላይ ነው ኢንዱስትሪያላይዜሽን ብለን ስንል የከተማ እድገት ነው ስለዚህ ትልቅ የከተሜነት አብዮት አገራችን ላይ ተጀምሯል አሁን የወደፊቱን ጉዳይ ትልቁ አብዮት የምንጠብቀው በአርባናይዜሽን ነው በከተሞች ጉዳይ ላይ ስለዚህ በከተሞች ጉዳይ ላይ ትልቅ ትኩረት ሰጥተን ልንሰራ ይገባል በሀገር አቀፍ ደረጃ አዲስ አበባ ደግሞ እዚህ መሃል ላይ ትልቅ የመሪነት ሚና አላት ይሄንን የመሪነት ሚናውን ደግሞ እንድትጫወት የምንሰራው ማስተር ፕላን ዝም ብሎ የእድገትና ትራንስፎርሜሽን እቅዱ እንዲህ ስለሆነ ብለን የምንቆመው ነገር ብቻ አይደለም እሱን ለማሳካት ምንድናቸው እንዴት ነው ማስተር ፕላን ውስጥ መሰራት አለበት የሚለውን ነገር ስንጀምር የአዲስ አበባ ከተማ አስተዳደርና በዙሪያው ያለው የኦሮሚያ ብሔራዊ ክልላዊ መንግስት ዙሪያው ያሉ ልዩ ዞኑ ምንድነው ያሉት ኦኬ የእድገትና ትራንስፎርሜሽን እቅዱን ለማሳካት የኢትዮጵያን ህዳሴ እውን እንዲሆን አዲስ አበባ መሆኑ ዙሪያው ያሉት ከተሞች የበቃና በልካቸው የሆነ አስተዋጽኦ ለማድረግ ሚና ለመጫወት በልካቸው የተዘጋጀ ማስተር ፕላን ያስፈልጋል እንዲህ አይነት ማስተር ፕላን ደግሞ የቅንጅት ማስተር ፕላን ነው መሆን ያለበት የጋራ ማስተር ፕላን አብሮ ማቀድና አብሮ ማዘጋጀት ያስፈልጋል
አዲስ አበባ የራሷን ማስተር ፕላን አዘጋጅታ በአዲስ አበባ ዙሪያ ያሉ የኦሮሚያ ከተሞችና የገጠር አካባቢዎች የየራሳቸው እቅድ አቅደው ለየብቻ ከሆነ እነኚህ እቅዶች እርስ በራስ ስለማይስማሙና ስለማይጣጣሙ የተጣረሱ ስራዎች ይመጣሉ። ስለዚህ ይሄን ለማድረግ ሁሉም ከተሞች አዲስ አበባ ዙሪያ ያሉ ከተሞች የራሳቸው ኦቶኖሚ፣ የራሳቸው አስተዳደር፣ የራሳቸው መዘጋጃ ቤት እንዳለ ሆኖ የአዲስ አበባም ከተማ አስተዳደር የራሱ መዘጋጃ ቤት አስተዳደሩ እንዳለ ሆኖ ግን የጋራ ማስተር ፕላን፣ የተቀናጀ ማስተር ፕላን ማዘጋጀት አለባቸው። በሁለተኛ ደረጃ አዲስ አበባን የሚያክል ትልቅ ከተማ አዲስ አበባ ዙሪያ ያሉ ከተሞች ደግሞ ሲጨመሩ ትልልቅ ከተሞች የሚሆኑ አካላት በፕላኒንግ ሂደቱ ይሄ ክልላዊ ፕላን ሪጂናል ፕላን የምንለው ማለት ነው እሱም ያስፈልጋል። ምክንያቱም በክልልም ደረጃ የምንሰራቸው በቅርብ ርቀት ያሉ ከተሞች አሉ፣ በቅርብ ርቀት ያሉ የገጠር አካባቢዎች አሉ። እነኚህን በጋራ ይዘን ራዕዩን ለማሳካት መካከለኛ ገቢ ደረጃ ላይ ለማድረስ ሀገሪቱን መጀመሪያ የአዲስ አበባ ከተማና ዙሪያው ያሉ የኦሮሚያ ከተሞች እንዲሁም የገጠር አካባቢዎች ይሄን የምንለው ግብ ውስጥ አስገብተን የጋራ ማስተር ፕላን ወይም ደግሞ መሪ ፕላን ማዘጋጀት አለብን ብለው የጋራ ቦርድ አቋቁሞ ይሄንን የኛን ፕሮጀክት ጽፈት ቤትም የጋራ ፕሮጀክት ጽፈት ቤት አድርገው ነው አሁን ማስተር ፕላኑ በጋራ እየሰራን ያለ ነው። ይሄ በሀገራችን ታሪክ ትልቁ እመርታ ነው። ይሄም ትልቁ አብዮት ነው። አሁን ትልቁ ትራንስፎርሜሽን ወይም ደግሞ በፕላኒንግ ሂደት ውስጥ ትልቁ የመጣ ትራንስፎርሜሽን ነው ይሄን ብለን ነው የምናስበው። ከዚያ ትልቁ ስራ የምንሰራው ደግሞ ይሄን ፕላኑን ካስቀመጥንና ፕላኑ ከተቀመጠ በኋላ ይሄንን ፕላን እንዴት ነው የሚተገበረው የሚባለው በዚህ ዓመት አሁን እስከ ሰኔና ሐምሌ ድረስ ያዝነው ትልቁ ስራ ስትራክቸር ፕላኑን ወይም ደግሞ መዋቅራዊ ፕላኑንና ክልላዊ ፕላኑን ሰርተን ጨርሰን ለህዝብና ለመንግስት አቅርበን የማጸደቁ ጉዳይ ሆኖ በሁለተኛ ደረጃ ደግሞ ትልቁ ስራና ሌላው ስራ የሚቀረን በሚቀጥለው ዓመት የምንሰራው በ2006 የምንሰራው የዚህ የማስተር ፕላን ወይም ደግሞ የመሪ ፕላኖቹ ያፈጻጸም ስትራቴጂዎች ናቸው። ያ ማለት ይሄን ያስቀመጥነው ነገር በሙሉ እንግዲህ ፕላናችን የሁለት ወቅቶችን ፕላን ነው የሚያሳየው። አንደኛው በ10 ዓመት ጊዜ ውስጥ መሰራት የሚችለው ስትራክቸር ፕላን የምንለው፣ ሪጂናል ፕላኑ ወይም ደግሞ ክልላዊ ፕላኑ ደግሞ የ25 ዓመት ጉዳይ ነው የሚያስቀምጠው። ስለዚህ የ2015 እና የ2030 እቅድ ነው ያለን የ10 እና የ25 ዓመት። ስለዚህ በተለይ በሚቀጥሉት 10 ዓመታት ለምን ተገብራቸው ስራዎች ወዲያውኑ ኢሚዲየትሊ አሁን መስራት የሚገቡኝ የትኞቹን ስራዎች ነው በ10 ዓመት ውስጥ ካስቀመጥናቸው በ5 ዓመት ውስጥ ያስቀመጥናቸው አጠቃላይ ነገሮች አሉ። ከዚያው ቆርሰን ደግሞ የ10 ዓመት ስራዎች ብለን አስቀምጠናል። የ10 ዓመቱ መዋቅራዊ ፕላን ለመተግበር የትኛውን ነው ቅድሚያ የምንሰጠው? የ2 ዓመት፣ የ3 ዓመት፣ የ5 ዓመትና የ10 ዓመት እቅድ ብለን በትራንስፖርት፣ በመንገድ፣ በመኖሪያ ሁሉም በኢንዱስትሪ ወዘተ በሁሉም ላይ ያጭርና የመካከለኛ የረጅም ጊዜ እቅዶቻችንን እናስቀምጣለን። እነኛንስ ለማስፈጸም ምንድነው የሚያስፈልገን? መንገድ እንሰራለን ብለን ካል፣ መኖሪያ ቤት እንሰራለን ብለን ካል የመኖሪያ ቤት ሲሰራ የመንግስት ድርሻው ምንድነው? የግሉ ድርሻ ምንድነው? የሌሎች ማህበራት ድርሻ ምንድነው? መንግስታዊ ያልሆኑ ድርጅቶች ድርሻ ምንድነው? ወዘተ ወዘተ የእያንዳንዱ ድርሻ። ምክንያቱም የከተማ ጉዳይ የአንድ አካል ጉዳይ ብቻ አይደለም፣ የሁሉ ያፈጻጸም ስትራቴጂ ያጭርና የመካከለኛ ጊዜ ያፈጻጸም ስትራቴጂክ ፕላን የምንለው ማለት ነው። ያፈጻጸም ስትራቴጂ ማለት ነው ወይ ያፈጻጸም ስትራቴጂክ ፕላን። እሱን ፕላን እናዘጋጃለን። የሚሰራው ስራ ታውቋል። ማን ይሰራዋል? እንዴት ነው የሚሰራው? ምን አይነት አደረጃጀት፣ ምን አይነት ተቋማዊ አደረጃጀት፣ ምን አይነት ህግና ደንብ ያፈጻጸም መመሪያ ይኖረዋል? በየትኛው ህግ፣ በየትኛው የሰው ኃይል፣ በየትኛው የፋይናንስ አቅም? ፋይናንሱንስ ከየት ነው የሚያመጣው? ይበደራል ወይስ ከየት ነው የሚያመጣው? ነው ወይስ በቁጠባ የሚመጣ ነው? ወዘተ ወዘተ የሚሉት ነገሮች የሚሰሩበት መቼ ይሰራል? በዚህ ዓመት፣ በሁለተኛ ዓመት፣ በሶስተኛ ዓመት የሚሰሩትን ስራዎች በየዓመቱ ዘርዝሮ የሚያስቀምጠው ማለት ነው። ሌላው ትልቁ ስራ ደግሞ የአካባቢ ልማት ፕላኖች የምንላቸው ይሄ በትልቁ የተቀመጠውን ስትራክቸር ፕላን ወይም ደግሞ መዋቅራዊ ፕላኑን ለመተግበር የሚያስችሉ ዝርዝር ፕላኖች መሰራት ስላለባቸው ዘርዘር ብለው መቀመጥ ስላለባቸው ናሙና ቦታዎች ተመርጠው ይወሰዱና
ለምሳሌ ማዕከላት አካባቢ ቁልፍ የልማት ቦታዎች የሚባሉበት አካባቢ ዝርዝር ፕላን ተዘርዝሮ ይሰራና በእንደዚህ አይነት መሰረት ነው ፕላን ተሰርቶ ዝርዝሩ ተሰርቶ ደግሞ ለአፈጻጸም በሚመች መልኩ ማለት ነው የሚቀመጥበት ስራ እንሰራለን የሚቀጥለው አመት። ይሄን ለመተግበር ደግሞ የሚያስፈልገው ህግና ደንብ ምንድነው? መሻሻል የሚገባቸው ህጎች አሉ ወይ? መውጣት የሚገባቸው አዳዲስ ህጎች አሉ ወይ? መንግስታዊ መዋቅርንም መፈተሽ እሱ ደግሞ ሌላው ትልቁ ስራ ነው። አርበን ማኔጅመንት ምንለው ነው። አርበን ማኔጅመንትና ኦርጋናይዜሽናል ሪስትራክቸሪንግ ምንለው ነው። ይሄን ፕላን ደግሞ ለመተግበር ምናልባት ያለፈው ማስተር ፕላን ታስታውስ ከሆነ የፌደራል መንግስትም ይሄን ማስተር ፕላን ለመተግበርም አዲስ አበባ አዲስ ሪፎርም ፕሮግራም ያስፈልጋታል ብሎ አዲስ አበባ እንደ አዲስ ነው ሪፎርም ሊሆነችው ከላይ እስከ ታች ማለት ነው ኦቨርሆል ይደረጋል ተብሎ አዲስ ጥናት ተጠንቶ አዲስ ቻርተር ተቀርጾላት ነው እንደገና ኦቨርሆል የተደረገችውና በአዲስ ስርዓት የተደራጀችው። ይሄኛው ፕላን ያንን አይነት ይጠይቃል ወይ አናቀም ገና በጥናት ምን ደርስበት ይሆናል። ግን እርግጠኛ ሆነን የምንናገረው ምንድነው ማስተር ፕላኑ አሁን ተሰርቷል። then ማስተር ፕላኑ የሚተገበርበት ተቋማዊ አደረጃጀትና የህግ ማዕቀፍ ብለን ስንሄድ ያሉትን አሁን በተግባር ላይ ያሉትን ህጎች ስንፈትሽ መስተካከል የሚገባቸው ከአሁኑ ጋር አብሮ የሚሄድ ማለት ነው። ምክንያቱም ሁሌ ናቹራል ነው ተፈጥሯዊ ነው ሄደም መጽሐፉ የሚለው ነገር አለ አዲሱን ወይን ባሮጌ አቁማዳ አይቻልም ስለማይችለው ማለት ነው። ስለዚህ አደረጃጀቱና የሰው ኃይሉ ተቋማዊ አቅሙ ተፈትሾ የአቅም ግንባታ ስራም በርግጥ አሁን በስራው ሂደት ላይ እየሰራን ያለነው ግን የበለጠ ደግሞ በሚቀጥለው አመት የስልጠና ስራዎችና የአቅም ግንባታ ስራዎች በሰፊው ይሰራሉ። ከመንግስትም ከቦርዱም የተሰጠን ከኦሮሚያ ብሔራዊ ክልላዊ መንግስትና ከአዲስ አበባ አስተዳደርም የተሰጠን ትልቁ አሳይመንት አንዱም ይሄ ነው። ፕላኑ ልክ ተሰርቶ ይሄ ቴክኒካል ስራው ተሰርቶ እንዳለቀ ይሄንን መተግበር የሚቻልበት አስፈጻሚ አካል ተዘጋጅቶ አቅሙ ደርጅቶ ይሄንን ፕላን ለዚያ አካል የማስረከቡ ጉዳይ እሱም አንዱ ትልቁ ተግባር ይሆናል ብለን ነው የምናስበው። ማቴዎስ መቼም በጣም ይሄ ግማሽ ቀን ብናወራ ይሄ በጣም ትልቅ የአዲስ አበባን የሚያክል ከተማ ኢሹ ስለሆነ የምናወራው ጉዳይ ስለሆነ የምናወራው ጊዜ የሚበቃን አይመስለኝም። ግን ለዛሬ በጊዜ ገደብ ምክንያት ለማቋረጥ እንገደዳለን። ብዙ ያላነሳኋቸው ጉዳዮች እያሉ ብዙ ተመልካቾቻችን ሊያውቋቸው የሚፈልጓቸው ጉዳዮች እያሉ ለማቋረጥ እገደዳለሁ። ነገር ግን በቀጣይ ተመልሼ እንደመጣ ይኸው እዚሁ በተመልካቾች ስም ቃል አስገባለሁ እንደገና የምንነጋገርበት መድረክ እንደሚኖር ቃል ገብተህልኝ ከአክብሮት ጋር ልንሰናበት። በጣም የሚያስደስተኝ ነገር ኃይል አለ ውስጡ ሙቀት አለ የማይበርድ ይሄ የ55 ዓመት ሰው ነው ያልከኝ ዛሬ በወጣቶች ውስጥ ያሌለ ኃይል ነው ማየው። ይሄ ኃይል ወደ ተግባር መተርጎሙ ደግሞ በጣም ያስደስታል። ስለዚህ በጣም ነው የማመሰግነው። ለመጨረሻ ጊዜ እንደገና እንደምንገናኝ አብረን ቃል እንገባለን ይመስለኛል አይደል? አዎ እቺን ለፍሬ ይበለንና እግዚአብሔር ይባርክልንና እድሜ ሰጥቶ አቅሙን ሰጥቶ ደግሞ እንደገና ለመነጋገር የሚያብቃ አሜን።